بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. أما بعد، السلام عليكم ورحمة الله وبركاته. أيها الإخوة والأخوات، የዛሬው ደርሳችን እንግዲህ خذ عقيدتك ሚነል ኪታቢ ወሱነህ አሷሒሐ የምትለውን እያየን እንገኛለን። አላሁ ስብሓነሁ ወተዓላ ባገራልን መልኩ ማለት ነው። ለጀማሪዎች ቃል በቃል ያው እኔም በተናገርኩት እናንተም ደግሞ በሰማችሁት አላሁ ስብሓነሁ ወተዓላ የምንጠቀም ያድርገን። ከዛ በመቀጠል ወደ ደርሳችን ቀጥታ እንገባለን ማለት ነው። 17ኛው ጥያቄ ደርሰናል። ማ ሁክሙ ዱዓኡ አልአምዋቲ አዊል ጋኢቢን ይላል። ርዕሳችን ከዚህ ነው ዛሬ የምናነሳው ማለት ነው። ባረከላሁ ፊኩም። ማ ሁክሙ ፍርዱ ምንድን ነው? ዱዓ አልአምዋቲ ያኔ የሞተን አካል መጣራትና አዊል ጋኢቢን እንዲሁም ደግሞ ማለት ነው ታኛ ሩቅ የሆነን አካል መጣራት ሁክሙ ምንድን ነው ይሉናል ሸህየው ማለት ነው። ሙሐመድ ጀሚል ዘይኑ ረሂመሁላህ ረሕመተን ዋሲዓ። ጠይብ ወደ መልስ ሊገቡልን ነው ማለት ነው። ዱዓኡል አምዋቲ የሞተን አካል መጣራትማ አዊል ጋኢቢን እንዲሁም ከኛ ሩቅ የሆነን አካል ማለት ነው በማይችለው ነገር ያኔ በህይወት ቢኖርም መጣራታችን ማለት ነው። ሚነ ሽርክል አክበር ከትልቁ ሽርክ ነው የሚመደበው እያሉን ነው። ሚነ ሽርክል አክበር ከትልቁ ሽርክ ነው። ዱዓኡል አምዋቲ የሞተን መጣራት አዊል ጋኢቢን ወይም ከኛ ሩቅ የሆነ አካልን መጣራት ያ ማለት እንግዲህ ማለት ነው ሰውየው በማይችለው ያኔ ተኛ ሩቅ የሆነ ሲባል እንግዲህ እዚህ ጋር ምንድን ነው የተፈለገበት? በማይችለው መሰለን እዛ ሁኖ በስልክ ደውለህ ያኔ ዱዓ አድርግልኝ ልትለው ትችላለህ። የተፈቀደ ነው። ግን እሱ ሳይሰማህ ማለት ነው ዝም ብለህ የሆነ ነገር ችግር ሲልህ ወይም ውዲቅ ስልህ አውዲቅ ይዞህ ድረስልኝ ከሌ ማለት ይህ እንግዲህ አዊል ጋኢቢን የሚለው ውስጥ ይገባል ማለት ነው። ስለዚህ በዚህ ላይ የሚጣራ ሰው ማለት ነው የሞተን አካልና እንዲሁም ከሱ ሩቅ የሆነን አካል በማይችለው ሰውየው በህይወት ቢኖር እንኳ በማይችለው ነገር ላይ የሚጣራ ድረስልኝ የሚል ሰው ማለት ነው ሚነ ሽርኪል አክበር ከታላቁ ሽርክ ነው የሚመደበው አሉን ሸህየው ማለት ነው። ቃለ ተዓላ አላህም ስብሓነ ወተዓላ እንዲያለው ወላ ተድኡ ሚን ዱኒላሂ ማ ላ የንፈዑከ ወላ የዱሩክ ይላል። እንግዲህ ከጧቡ ሊነቢይ ሰለላሁ ዐለይሂ ወሰለም ወልሙራዱ ኡመተሁ ማለት ነው። ለኡማቸው ነው ያኔ ሂጧቡ ለሳቸው ቢሆንም ለኡማቸውንም ያጠቃልላል ማለት ነው። ጠይብ ወላ ተድኡ እንዲያትጣራ ሚን ዱኒላሂ ከአላህ ስብሓነ ወተዓላ ውጭ እንዲያትጣራ ማ ላ የንፈዑከ የማይጠቅምህ የሆነውን ማላ የንፈዑከ የማይጠቅምህ የሆነውን ወላ የዱሩከ እንዲሁም ብተው ደግሞ የማይጎዳህ የሆነን አትጣራ። ፈኢን ፈዓልተ ብተገብር ፈኢነከ አንተ እኮ ኢዘን ሚነ ዟሊሚን እንደዛ የምታረግ ተሆነ ወዲያውኑ ማለት ነው ከዟሊሞች ነፍሳቸውን ከበደሉት ትሆናለህ አለ አላህ ሱብሓነሁ ወተዓላ። አዟሊሚን ዟሊም ብሎ ማለት ተዟሊሞች ትሆናለህ ብሎ ያለው አይ ማለትም አልሙሽሪኪን ከአጋሪዎች ትሆናለህ ማለት ነው ይላሉ። ወቃለ ሰለላሁ ዐለይሂ ወሰለም ነቢይ ሰለላሁ ዐለይሂ ወሰለም ደግሞ ማለት ነው መን ማተ ወሁወ የድኡ ሚን ዱኒላሂ ኒደን ደኸለ ናር ረዋሁል ቡኻሪ። መን ማተ የሞተ አካል ወሁወ እሱ የድኡ እየተጣራ ሚን ዱኒላህ ከአላህ ስብሓነ ወተዓላ ውጭ እየተጣራ የሞተ ኒደን ባላንጣ አድርጎ እየተጣራ የሞተ አካል ደኸለ ናር እሳት ገባ ብለውናል ረሱል ዐለይሂ ሰላቱ ወሰላም። አልቡኻሪ ረዋሁል ቡኻሪ ቡኻሪ ይዘግበውታል ማለት ነው። 18ኛው ጥያቄ ሀሊ ዱዓኡ ኢባደቱ ለመሆኑ ዱዓ የሚባለው ይሄ ድረሱልኝ የድረሱልኝ ጥሪ ማለት ነው። ድረሱልኝ የሚባለው
ወይም ዱዓ ሲያመንም ሆነ ሲሸግረንም ሆነ ዱዓ የምናደርገው ኢባዲያ ነውን? ነዓም አዱዓኡ ዱዓ ማለት ነው ኢባዴቱ ኢባዲያ ነው። ቃለ ተዓላ አላህ ስብሓንሁ ወተዓላ የበላይና ልዑል የሆነው ጌታችን እንዲህ ያለው ማለት ነው። ወቃለ ረቡኩም ጌታችሁ እንዲህ አለ ይለናል አላህ ስብሓንሁ ወተዓላ። ወቃለ ብሏል ረቡኩም ጌታችሁ ኡድዑኒ ለምኑኝ አስተጅብ ለኩም እሽላለሁ ለእናንተ ለምኑኛል። ከኛ የሚጠበቅብን ምንድን ነው? ያኔ መለመን ዱዓ ማድረግ ብቻ ነው ማለት ነው። አላህ ስብሓንሁ ወተዓላ ኡድዑኒ አስተጅብ ለኩም እያለ ነው። ያኔ እንግዲህ እዚህ ላይ በሶስት ነገር ነው የዱዓ ጥቅም። አንደኛ እዚህ ሀጃችንን ያወጣልናል። ሁለተኛ ያኔ በእኛ ላይ የተፈረደብንን ተሸር ተቤተሰቦቻችን ያንን በላይ ይመልሳል። ሶስተኛ ደግሞ ያኔ እዚህም ታልተሰጠን በእኛም ላይ ያለን በላ ታልተከላከለልን ማለት ነው አላህ ስብሓንሁ ወተዓላ የጀበል ኡሁድን ሐሰና የሚያክል እዛ በአኼራ ይመነዲያናል ማለት ነው። ዱዓ ያኔ ውድቅ አይሆንም። በሶስቱም ያኔ ያገለግላል። በዛኛውም ሀገር ይሄ ምንድን ነው የጀበል ኡሁድን ማለት ነው የሚያህል ተራራ ሲያዩ ሰዎች እዛ ምንድን ነው ሲባሉ በሌላ ሀዲስ እንደመጣው ይሄማ ዱንያ ላይ ዱዓ አድርገው መልስ ያልተሰጣቸው ናቸው ይባላሉ ማለት ነው። ምነው የእኛንም ባልተቀበልከን ኑሮ ብለው ይመኛሉ የሚል ሀዲስ ስላለ ማለት ነው። ጠይብ እነለዚነ እነዚያ የስተክቢሩነ የሚኩራሩ አን ኢባዴቲ ከእኔን ከማመገዛት አላ። እንግዲህ ዱዓውን ነው ተመልከቱ። ዱዓውን አን ኢባዴቲ ያለው እኔን ከመለመን እኔን ከመገዛት ያኔ የተኩራሩ የሆኑትን ሰየድኹሉነ አስገባቸዋለሁ አለ አላህ ስብሓነሁ ወተዓላ ጀሃነም አስገባቸዋለሁ። ዳኺሪን ያኔ የተዋረዱ የተናነሱ ሲሆኑ አይ ማለትም ዛሊሊን የተዋረዱ ሲሆኑ የተናነሱ ሲሆኑ ይገቧታል እያለ ነው አላህ ስብሓነሁ ወተዓላ። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችንም ሰለላሁ ዐለይሂ ወሰለም ዱዓኡ ዱዓ ማለት ነው ሁወል ኢባደቱ ኢባዲያ ነው። ዱዓ ብሎ ማለት አምልኮት ነው። ረዋሁ አሕመድ ወቃለ ቲርሚዚይ ሐሰኑን ሶሒህ ብሎታል። ረዋሁ አሕመድ ዘግቦታል። ወቃለ ቲርሚዚይ ማለት ነው ሐሰኑን ሶሒህ ያኔ ጥሩ ለመረጃ የሚያገለግል ሐዲስ ነው ብሎታል ማለት ነው። 19ኛው ጥያቄ ሀል የስማዑል አምዋቱ ዱዓአ ያኔ ለመሆኑ ሀል የስማዑ ይሰማሉን አልአምዋቱ አምዋቶች ማለት ነው የሞቱ አካላቶች አዱዓአ ዱዓን ይሰማሉን አሉ። ዱዓን ይሰማሉን የሞተ አካል ዱዓን ይሰማልን ጥያቄ ነው። ላ የስማዑ አይሰማም። ቃለ አላሁ ተዓላ አላህ ስብሓንሁ ወተዓላ እንዲህ አለው ወማ አንተም አይደለህም ይላቸዋል ነቢዩን ዓለይሂ ሰላቱ ወሰላም ቢሙስሚዒ መን ፊል ቁቡር ቢሙስሚዒ አሰሚ አይደለህም መን ፊል ቁቡር በቀብር ውስጥ ያለን አሰሚ አይደለህም ይላል። እነከ አንተ ላቱስሚዑ አታሰማም አልመውታ ሙታንን አታሰማም ይላቸዋል ነቢዩን ዓለይሂ ሰላቱ ወሰላም። እንግዲህ ያው የሞተ ሰው እንደማይሰማ ይህ ክልትው ያለ የአላህ ስብሓነሁ ወተዓላ ማለት ነው ቁርአን ይሄው መጥቷል ማለት ነው። ሙታንን እንትን ተማለት ተመጠየቅ ድረሱልኝ ተማለት አላሁ ስብሓነሁ ወተዓላ ይጠብቀን። እንዲሁም በዙ በአካል ራሱ እያሉ ማለት ነው ያኔ እኒህን ሩቅ የሆኑ ሰዎችን ቃጥባሪ ምን እያለ ተመጣራት አላህ ይጠብቀን። በሰማነው የምንጠቀም አላህ ያድርገን። አላሁም አሪና ሐቀ ወርዙቅና ኢትባዐ ወአሪና አልባጢለ ባጢላ ወርዙቅና እጅቲናበ